የማረሚያ ፖሊስ አባላት የደንብ ልብስ በሀገራችን ኢንዱስትሪዎች በጥራት መዘጋጀቱ አድናቆታቸው የላቀ መሆኑን የክልል ማረሚያ ቤት ኮሚሽነሮች ተናግረዋል። የፌዴራልና የክልል ማረሚያ ቤት ኮሚሽነሮች በአዳማ ኢንዱስትሪያል ፓርክ እየተዘጋጀ የሚገኘውን የማረሚያ ፖሊስ የደንብ ልብስ ያለበትን ደረጃ ጎብኝተዋል። በጉብኝቱ ላይ ከተሳተፉት መካከል የሶማሌ ክልል ማረሚያ ቤት ኮሚሽነር በሽር አህመድ የማረሚያ ፖሊስ አባላት የደንብ ልብስ በወቅቱ ባለመድረሱ ሲፈጠር የነበረውን ቅሬታ ተፈቶላቸው በ45 ቀናት ውስጥ እንደሚረከቡ እንደሚደረግ ከኢንዱስትሪ ፓርኩ አመራሮች በመገለጹ ከፍተኛ ደስታ እንደተሰማቸው ተናግረዋል። የደቡብ ኢትዮጵያ ክልል ማረሚያ ቤት ኮሚሽነር ብርቱካን መንግስቱ በበኩላቸው የማረሚያ ፖሊስ አባላት የደንብ ልብስን በፀሐይና በብርድ ቀንና ሌሊት ስለሚጠቀሙበት በአገልግሎት ብዛት እያለቀ በመሆኑ የቅሬታ ምንጭ ሆኖ መቆየቱን ገልጸው ይህ ችግር በቅርብ እንደሚፈታም አንስተዋል።